አንተ ወጣት ስትሆን ሁሉም ለራሱ አድቫንቴጅ ይጎትታል ራይት ሁሉም ለምሳሌ ገርልፍሬንድህም ለራሱ አድቫንቴጅ ትጎትታለች ፋሚሊህም ለራሱ አድቫንቴጅ ይጎትታል ቦስህም አለቃ ስራ ቦታ ያለም ለራሱ አድቫንቴጅ ሁሉም so you are like in every way ነው የምትወጣው so ሁሉ ጊዜ ትንሽ ታይም ወስደ ለራሴ ኦኬ ለራሴ ራሴን መጎተት ፈልጋለሁ I have to stand ለራሴ ጀመረ ፈልገው ምንድነው ነው ማድረግ ያለብኝ so write that down and then plan out አለት and then አጥና like እንዴት ያንን ፕላን ጥሩ ላደርገው ይችላል right ከዛ በኋላ focused and dedicated ከዛ በኋላ የሚጎትቱ ነገሮች በሙሉ አያንገጫግጩም still ሁሉ ነገር ወጥሮ ነው የሚሄደው in life እየጨመረ ነው የሚሄደው ግን stronger ከሆንክ ችግር የለውም ይገሚ ለምሳሌ እንደዚህ ቢልዲንግ አስበው ይሄ ቢልዲንግ አሁን ለምሳሌ ሌላ 4 ፍሪጅ እዚህ ቤት ብታስገባ ወይ ሌላ ነገር ብትጨምር ምንም አይሆንም because already it's strong enough ምንም ነገር አንተ ታስበው አንተ ልታመጣ የምትችለው ነገር በሙሉ ታስበው ቢልድ ስለሚደረግ ይገሚ አታስበባ አንድ ፍሪጅ ቢጨምር አፓርትመንት ፈርሲዮን አትል so you have to be like that already የሚመጡ በምንም አይነት ነገሮች ላይ አነቃንቁ ራስን መስራት አለብህ so ብዙ ጊዜ ምንድነው ምን ሆኖ መሰለ ያም ሲጎትተ distracted ትሆናለህ ከዛ በኋላ you lose your ground ካራክተርን ታጣለህ ማለት ነው ይዛኔ የበለጠ የጎተተ ይወስዳል that means ለምሳሌ ገርልፍሬንድ ከሆነች በጣም የምትጎትተ እና ወደ ሷ ላይፍ በጣም የምታመጣው ላይፍ በሷ መንገዶች ዳይሬክትድ ይሆናል ሷ በፈለገችው so on የሷ ላክ ላይ ነው የምትሆነው ማለት ነው ምን ማለት ነው ሷ ላንተ በጣም ጥሩ የምትፈልግ ሰው ከሆነች ጥሩ ቦታ ትሄዳለህ ግን በሷ ነው ይሄድካለህ እሷ ደግሞ በቃ የሆነ ያህል ካንተ ጋር ፈና አርጋ የምትሄድም ከሆነች መሀል ላይ የሆነ ቀን ቻው ስትል ብዙ ከዚህ ከባድ ጊዜ የምትወጣው የሚለውን የሚመልሰው በቀጥታ ይሄኛውን እድሎችህን ለመጠቀም ተዘጋጅ ምን መሰላችሁ ፈጣሪ እንዲሁ አይተወን እንደው በጣም በከባድ ጊዜ በጣም በአስቸጋሪ ጊዜ ለኛ የሚያመጣቸው ትልልቅ በረከቶች አሉ እድሎች አሉ በወጀብና ባውሎ ንፋስ ውስጥ መንገድ አለው ፈጣሪ ያንተን ህይወት የሚያስተካክልበት የሆነ መንገድ አለው ምን መሰላችሁ ያለ ዓላማ ወደዚህ ምድር አያመጣንም ግን ፈጣሪ እንድንዘጋጅ ይፈልጋል ያንን እድል ሲያመጣው እኛ ያንን እድል ተቀብለን የምንጠቀምበት አቅም ተከሻ ያስፈልገናል እንደውም አንድ አስተሳሰብ አለ ስኬት ማለት እንደ ፎርሙላ ሲቀመጥ ዝግጅት ሲደመር እድል ነው ይላል በጣም የሚዘጋጅ ሰው እድል ሲመጣ ይጠቀምበታል ህይወቱን ይቀይራል ያልተዘጋጀ ሰነፍ ሰው እድል ቢመጣ እንኳን አይጠቀምበትም ማለት ነው ስለዚህ ተዘጋጅ ለወጣቶች የምመክረው if they need really entrepreneurial mindset ኢንቫይሮንመንታቸውን ስካን ያርጉ ኢንቫይሮንመንታል ስካን አድርገው ምንድነው መስራት የምችለው ብለው እንትን ያደርጋሉ ያ አንዱ አንሎኪንግ ፕሮሰስ ነው ማለት ነው ሁለተኛው ደግሞ ፕላን የማድረግ አቅም የሆነ የመጣላቸውን ሐሳብ ምናምን ፕላን አድርጎ ቶሎ አድርጎ ኢንፎርሜሽን ሰብስቦ ወደ አክሽን የመውሰድ አቅም ይሄ ቢዝነስ ፕሮፖዛል የመስራት አቅም ሊሆን ይችላል ኦር ፕሮጀክት የማስፈጸም አቅም ሊሆን ይችላል ዋሬቨር ብቻ ይሄ ሊኖራቸው ይገባል ሌላው ፋይናንስ የመቆጣጠር ብቃት ገቢና ወጪ ምናምን አምላክ ይሞላዋል ይያሉ ማጥፋት በቢዝነስ ላይ ብዙ እንትን አይደለም ሊሞላው ይችላል ግን አምላክም ይሰለቻል ዝም ብሎ ያጠፋ ነው እንደ የሚለምነኝ ምናምን ሊል ይችላል እና እኔው ለስራ ኢንቴንድ ያደረገው እንትኑን በደንብ እንትን ማድረግ አንዱ እንትኑ ሌላው ዲሊንግ ዊዝ ፌለር ነው ምን ጊዜ አንድ ኢንተርፕረነር ማይንድሴት ያለውና ስራ የጀመረ ሰው በአውሮፕላን ሳይክል ይመሰላል አውሮፕላን ሲንደረደር ብዙ ኢነርጂ ይፈልጋል ቴክ ኦፍ ሲያደርግ በጣም ብዙ ኢነርጂ ይፈልጋል ላይ ሲሆን ኢነርጂ ይቀንሳል ከኤ ወደ ቢ ስኬድ ከአዲስ አበባ ወደ ፍራንክፈርት ስኬድ በቃ ብዙ ኢነርጂ አይፈልግም ሲወርድ it is technical falling by the way አውሮፕላን ሲወርድ ቴክኒካል ፎሊንግ ነው የሚባለው ቀስ ብለሽ በጣል ነው ከዛ በኋላ ላንዲንግ ላይ ሄዶ ታክሲ ያደርጋል የአንድ ቢዝነስ ሳይክል እንደዚህ ነው አንዳንዶቹ ሲንደረደሩ ይቆማሉ ነረጅ ቀጡ አንዳንዶቹ እየተነሱ ያያሉ ይወድቃሉ አንዳንዶቹ ላይ ሆነው መሃል ላይ ነዳጅ ይጨርሳሉ አምፕላንድ ነበረ አንዳንዶቹ ሲወርዱ እየተምዘገዘጉ ይወርዳሉ
አንዳንዶቹ ታክሲ ሳያረጉ ባህር ውስጥ ይሰምጣሉ ነው። ቢዝነስ ይሄ ሳይክል አለው ራሱ። ስለዚህ ኢንተርፕረነር ማይንድ ሴት ያላቸው ልጆች ይህን መረዳት መቻል አለባቸውና ኮግኒቲቭ ስኪላቸውና ሞቲቬሽን እንትናቸው መጠቀም አለባቸው የሚል ምክር አለኝ። this is my experience ነው። ሁል ጊዜ ፎከስ የማድረግ ያለብህ መለወጥ የምትፈልግ ከሆነ very next step በጣም ኔክስት ስቴፕ ነው እንጂ ሳጋ ያለው ሰውዬ ቢካዝ ያ ሰውዬ ሜቢ የህይወቱ ስንተኛ ምዕራፍ ላይ እንዳለ አታውቅም። ሜቢ ብዙ ነገሮች አልፎ ነው እዚህ ጋር የመጣው እና የሆነ ነገር ለመሆን እንፈልጋለን አስፓየር እናደርጋለን ምናምን ግን ኢንዱስትሪውም ወይም ትምህርትም ያንን በደንብ አይሰጥም። ላይፍ ነው የሚያሳይ። ስለዚህ ብዙ ሰው ደግሞ በላይፍ ጥሩ አስተማሪ አጋጣሚ ካላገኘውና ጎበዝ ኦብዘርቨንት ካልሆነ እነዚህ ነገሮች አያስተውላቸውም።